ስልክ ይዞ መቅደስ ውስጥ ገብቶ ስልክ የሚያወሩ ሰዎች አጋጥመውኛል እኔ ኢትዮጵያ ውስጥ በጣም ነው የሚያስደነግጠው ቅዳሴ እየተቀደሰ ጸሎት እየተደረገ ስልክ አውጥተ እንዴት ከሌላ ሰው ጋር ታወራለህ ከሰማያዊ ንጉስ ጋር ያወራ እንዴት ከሌላ ሰው ጋር ልታወሪ ትችላለህ ጸሎት እኮ ሙሉ በሙሉ እኮ በሰቂለ ህሊና በሰፊሃ እድ በቀዊመ እግር እኮ የሚጸና እኮ ነው እጅን ዘርግቶ ሐሳብን አንቃዶ ወስዶ እግርንም በቀዊመ አድርጎ የደከመው ካለ ቅዳሴ ላይ ቁጭ ይላል ያውም የደከመው ካለ እንጂ ስልክን ይዞ መግባት በተለይ አሜሪካ ውስጥ ያላችሁ ለህፃናት የጌም መጫወቻዎች ይዛችሁ ቤተ መቅደስ እንዲገቡ መታረጉ በፍጹም ይሄን ተውት እጣኑ ሽተታቸው ከደከማቸው እግራችሁ ስር ይተኙ በጸበሉ አሻሿቸው በእመቱ አሻሿቸው ነገ መንፈስ ቅዱስ አድሮባቸው የሚያርጉት ለዛ ነው እናንተም ትልልቆቹ መመናን ስትሄዱ ውድቅ ብላችሁ ጸልዩ ወድቃችሁ አቡነ ዘበሰማያት ድገሙ የሰይጣንን ቀንበር እንዲጥልላችሁ የሚፈታተን ኃይል እንዲጥልላችሁ ብዙ አይነት ፈተና በህይወታችን አለ አይደለም በአይምሮአችን ውስጥ ጥያቄ የለም በልባችን ውስጥ ፍርሃት የለም በውስጣችን የሚያስጨንቀን ነገር የለም ይሄ ሁሉ ሊወገድ የሚችለው እኮ ቀጥታ ከንጉሱ ጋር መገናኘት ሲቻል ከአምላክ ጋር መገናኘት ሲቻል ለዚህም ደግሞ እናት አለቻችሁ በቤታችን ጠባቂ መላእክቶች አሏችሁ እኛ እኮ የታደልነን በዚህ በረከት ውስጥ ስንኖር እግዚአብሔር ይሰማናል ታቸው ይደርብን ለዚህ ሰዓት ያደረሰን እግዚአብሔር ስሙ የተመሰገነ ይሁን ብንያም እግዚአብሔር ይስጥልኝ በዚህ ሰዓት ያንተን ገጽ ለሚከታተሉ የእግዚአብሔር ቃል እንድንነጋገር ብዙ ጊዜ ጠይቀህ ነበርና እግዚአብሔር ፈቅዶ ዛሬ ተገናኝተናል ላንተም ሰላምታ ይድረስህ እንደዚሁም ደግሞ በዚህ ሰዓት ይሄንን መርሃ ግብር እየተከታተላችሁ ላላችሁ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እንግዲህ ይህችን ሰዓት የሰጠን እግዚአብሔር ነው ሰማይን የዘረጋ እግዚአብሔር ምድርን የመሰረተ እግዚአብሔር ከሰማይ ሰማያት ወርዶ ደግሞ ከድንግል ማርያም ተወልዶ ያዳነን እሱ ነው በዮርዳኖስ በ30 ዘመኑ ተጠምቆ በእኛ ላይ የነበረውን የዕዳ ደብዳቤያችንን በመለኮቱ አቅልጦ በተስዊቱ ተረግጦ አጥፍቶልን በቀራኒዮ አደባባይ ስለ ሁላችን እጆቹን ዘርግቶ ደሙን አፍሶ አድኖን ዛሬ በኦርቶዶክስ ቅድስት ቤተክርስቲያናችን በየዕለቱ በቅዳሴው እሱን ያያሰብን በምህረት በቸርነት በረድኤት ሁሉ ጊዜ ኃጢአት በደላችንን ይቅር እንዲለን እየተማጸንን ሁሉ ጊዜ በዚች እምነት ጸንተን እንኖራለንና በዚች ቅድስት ቤተክርስቲያን ያደረገን አምላካችን እግዚአብሔር ስሙ ቸርነቱ ሁሉ አሁንም መስጉን ሆኖ ከኛ ጋር እንዲሆን ፈቃዱ ይሁንልን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን ለሁላችሁም ባላችሁበት ሰላም እግዚአብሔር ከናንተ ጋር ይሁን አሜን ውዱ መመራችን እንግዲህ ቃልዮት ያሰማልን በመላው ዓለም የምትገኙ እህት ወንድሞቼ ሳምንታዊ ፕሮግራማችንን ጀምረናል በጣም እንግዲህ ብዙ ጊዜ ለማግኘት ሞክሬ ነበር መመራችን መምህር ዶክተር ዘብነ ለማን በአመት አልፎኛል ለማግኘት ለመጋበዝ ብዙ ሙከራ አድርጌያለሁ ያው በጣም ጊዜ ያጥራቸዋል በአገልግሎት በተለያየ ፕሮግራም ጊዜ ያጥራቸዋልና ዛሬ ተሳክቶልኝ እንግዲህ በፔጄ ለመቅረብ ችለዋል ማለት ነው በጣም እድለኞች ነን እንግዲህ ከናንተ የመጡ ብዙ ጥያቄዎች ጠይቃችኋል ዛሬ የተወሰኑትን ጥያቄ ለመምህራችን አቀርባለሁ ማለት ነው እንግዲህ ከመጀመሪያው ጥያቄ የመጀመሪያው ጥያቄ የቤተክርስቲያን አገልግሎት እጅግ እየበዛ ነገር ግን መንፈሳዊነት እየጠፋ እየቀነሰ ነው ትውልዱ ተምሯል ሲባል አጥማቂ መልእክተኞች ነን የሚሉ ወይም ታዋቂና ዝነኛ ናቸው ብሎ በራሱ የሚጣራቸውን ሲከተል ይታያል እና መነሻውና መፍትሄው ምንድነው በዚህ ያያይዘው በዚህ በዘመናችንም ብዙ የተነሱ ሰዎች አሉና እንደው በዚህ ላይ እንደው ስለ እህተ ማርያምም እንደው የሆነ ነገር ብሎ ቢያልፉ ደስ ይለኛል የመጀመሪያው ጥያቄ ይሄ ነው መመራችን በጣም ብዙ ሰው ስለጠየቀኝ ነው እንግዲህ ጠይቀኝ እግዚአብሔር ይስጥልኝ ቢኒ የምትከታተሉ ሁላችሁ እግዚአብሔር ይባርካችሁ አጠቃላይ የሃይማኖትን ሂደት ማወቅ አስፈላጊ ነው ወይም ደግሞ እግዚአብሔር ዓለምን ከፈጠረበት ጊዜ ጀምሮ ሁሉ ጊዜ መጠንቀቅ ያለባችሁ ነገር ምንድነው እግዚአብሔር ዓለምን ፈጠረ አዎ መላእክትን ፈጠረ ሰውን ፈጠረ 22ቱን ስነ ፍጥረታት አሰራርን ይዞ መጣ ከዛ ጊዜ ጀምሮ የስተት አሰራሮች ምድራችን ላይ ያሉ በዘመነ ብሉይ ነቢያት በተነሱበት ጊዜ ነቢያት በነበሩበትም ጊዜ ሐሰተኞች ሰዎች ሁሉ ጊዜ እነሱ ነበር ሐሰተኞችን የሚያሳብሉ በአዲስ ኪዳንም ቢሆን ሐዋርያት በነበሩበት ዘመን ሳይቀር ጌታችን መድኃኒታችን ኢየሱስ በነበረበት ዘመን ሳይቀር ሐሰተኞች ነበሩ እነዚህ ምን ተብለው ይጠራሉ ክርስቶስ ጻራዊ የሚባሉት የውስጥ
ሐሳዊ የሚባሉት መናፍቃን፣ አላውያን የሚባሉት ከሃዲያን ጣዖት የሚያመልኩት፣ አረማውያንም የሚባሉት ጨካኞች ነገስታት ናቸው። እንግዲህ ከውስጥም ጀምሮ ሁሉ ጊዜ ችግር ይኖራል ማለት ነው። 12 ሐዋርያት መካከል አንዱ ይሁዳ ነበር። ስለዚህ በአጠቃላይ የትምህርት የክርስቶስ ትምህርት ቢስፋፋም እንኳን መናፍቃንም በዚሁ መልክ እንደነበሩ የሚታወቅ ነው። ለዚህ ነው እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የመጨረሻው ሰዓት ምልክት እኮ በማቴዎስ ወንጌል ምዕራፍ 24 ላይ እኮ ስትመለከቱ ማቴዎስ 24 ላይ ደቀ መዛሙርቱ በደብረ ዘይት ተራራ ቁጭ ብሎ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስን ስለመጨረሻው ሰዓት ጠየቁት። የመምጣት ምልክቱ ምንድነው? ያለም መጨረሻስ መቼ ነው ብለው ወሳኝ የሆኑ ሁለት ጥያቄ ጠየቁት። ማቴዎስ 24 ከቁጥር 4 ጀምራችሁ ስትመለከቱ የመጀመሪያው መልስ የጌታችን ኢየሱስ ክርስቶስ ማንም እንዳያስታችሁ ተጠንቀቁ በማናቸውም መንገድ ነው። ማንም እንዳያስታችሁ ተጠንቀቁ በማናቸውም መንገድ ነው። በማናቸውም መንገድ ማለት መስሎ የሚመጣ ይኖራል፣ ዝም ብሎ በግልጽ የሚመጣ ጠላት ይኖራል፣ ራሱን ሃይማኖታዊ አድርጎ ሊመጣ ይችላል። ለምሳሌ እንደ ተሐድሶ አይነት የሪፎርሜሽን እንቅስቃሴን የፕሮቴስታንትን አስተሳሰብ ቤተክርስቲያናችን ውስጥ ይዘው እንደሚገቡት፣ ሌላው ደግሞ መንፈሳዊ መስሎ ሊመጣ ይችላል። ማቴዎስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ሶስቱን አርስተ ኃጣውእ ድል ሲመታ እዛ ላይ የምትመለከቱት ነገር ምንድነው? ሰይጣን እንዴት እየሆነ ነበር ይመጣ የነበረው? ለምሳሌ መቅደሱ ጋር ምን ነበር የነበረው? አምሞ ጠምጥሞ ጭራ ይዞ ሊቀ ካህናት መስሎ ነው የመጣበት እኮ። ስለዚህ ማንም በማናቸው መንገድ እንዳያስታችሁ ተጠንቀቁ የሚል ነው። በሊቃውንትም ዘመን እንደዚሁ ካህዲያን ነበሩ። በተለይ ከሁለተኛ ክፍለ ዘመን ጀምሮ ኖስቲሲዝም የሚባል አስተሳሰብ አለ። ኢቦን አስተሳሰብ የዱዋሊዝም ምንታዊ የሚባለው የምንፍቅና አስተሳሰብ ዛሬ ካቶሊኩ አስተሳሰብ ውስጥ ሳይቀር የቱ ኔቸርስ ባህሪ የሁለት ባህሪያት አመለካከት የገባበትን የግኖስቲኮች አስተሳሰብ እናያለን። ከፍልስፍና ጋር የተቀላቀለ እግዚአብሔር አምላክን አምነው ሰዎች እንዳይሄዱ ወደ ፍልስፍና የሚወስድ አስተሳሰብ ነበር። ስለዚህ ያ አስተሳሰብ ሁሉ ጊዜ አለ፣ ዛሬም እንዲሁ ሊሆን ይችላል። ስለዚህ በአጠቃላይ ማንም በማናቸው መንገድ ያስታችሁ እንዳለ አባቶቻችሁን ምሰሉ ነው የሚለው ብርሃነ ዓለም ቅዱስ ጳውሎስ። በረከቱ በሁላችሁ ላይ ይደርና ምን ይላል ብርሃነ ዓለም ቅዱስ ጳውሎስ? ዕብራውያን 13 ላይ የምታውቁት ነገር ነው ማስተዋወሳችሁ። በተለይ ቁጥር 6 ቁጥር 7 የእምነታችሁን የአባቶቻችሁን የነዛን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው የሚለው እንጂ በተለያየ መንገድ ዋጅቆ የሚል የለም። አንዴ ወዲያ አንዴ ወዲያ ሰው ሲፈርድበት ነው። አንዳንድ ጊዜ አይምሮአችሁ መጠበቅ አለባችሁ። አይምሮ መጠበቅ አለበት። አይምሮ የሚጠበቀው በሃይማኖት ነው። አስተሳሰብ ነው መጀመሪያ መጠበቅ ያለበት። አስተሳሰብ ራሱ በሶስት ይከፈላል። የመጀመሪያው አስተሳሰብ ትንታ ነው። ሁለተኛው አስተሳሰብ አንቆሆ ነው። ሶስተኛው አስተሳሰብ ቁርጥ ሐሳብ ነው። ይሄ ደግሞ በሌላው ዓለም አስተሳሰብ ስናየው በፍልስፍናው ሃይማኖታዊ በሆነው ነገር ስናይ መጀመሪያ የሰው ልጅ የሚጠቀመው ማይንዱ በሶስት ይከፈላል። የሰው ልጅ አስተሳሰቡ አይምሮ በሶስት የመጀመሪያው ሰብኮንሸስ ነው። ሁለተኛው ኮንሸስ ነው። ሶስተኛው ሱፐር ኮንሸስ ነው። ሱፐር ኮንሸስ ወይም ደግሞ የነቃ አይምሮ መጠቀም ሁሉ ጊዜ እግዚአብሔርን በማሰብ ነው። ውስጣችን የእግዚአብሔር እስትንፋስ አለ። የእግዚአብሔር እስትንፋስ ውስጣችን ካለ እሱን ልናመልከው ግድ ነው። እሱን ልንከተለው ግድ ነው። ስለዚህ በምንም መንገድ ከሚያስቱ ነገሮች መጠበቅ ያስፈልጋል። አንድ ነገር መጠንቀቅ ያለብን ነገር አለ። በመጨረሻው ዘመን ሰዎች ምን አይነት ባህሪ እንደሚኖራቸው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ስትመለከቱት ክፉዎች፣ ለወላጆቻቸው የማይታዘዙ፣ ችኩሎች የሚል ቃል አለ። ፊልጵስዩስ 3:16 ላይ ለሆዳቸው የሚታዘዙ ይላል፣ መስቀልን የሚጠሉ ይላል። እነዚህ ሁሉ ስትመለከቱ መጠንቀቅ ያለብን ነገር አንዱና ዋናው የመድኃኒታችን የኢየሱስ ክርስቶስ ቃሉ ማቴዎስ ወንጌል ምዕራፍ 7 ቁጥር 13 እስከ 15 ነው። በጠባቡ ደጅ ግቡ፣ የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ የሚለው ይሄ ጠቅላላ ሁኔታ ሲሆን ቢኒ ወደ ጠየቀኝና ሰዎች ወደ ጠየቁ ወደ አሁን ወዳለንበት ሁኔታ ወደኛ ደግሞ ወደ ቤተክርስቲያናችን ጉዳይ ስንገባ በጣም በርካታ አጥማቂዎች፣ በርካታ ሰዎች፣ የተለያዩ ሰዎች እየተነሱ የሚገኙበት ሰዓት ነው። እኔ ብዙ ጊዜ በኦርቶዶክስ ውስጥ ስላሉ ሰዎች ይሄ ነው ብዬ አልናገርም። ጊዜና ሰዓት ስላለው ማለት ነው። ጊዜና ሰዓት አለው። ግን እኔም ማዝነው ምንድነው ቅድም እንዳልከው የእግዚአብሔር ቃል ሰማን ይያል ከነብዩ ከዮናስ በስተቀር ምልክት ለዚህ ትውልድ አይሰጠውም። ያም ማለት የክርስቶስ ሞቱና ትንሳኤው ነው። ይሄንን የሚያክል ተአምር እየተሰጠን በተአምር ልንወሰድ የምንሻበት ጊዜ ሊሆን አይገባውም። የስምንተኛው ሺህ ዓለም ላይ እንዳለን ማወቅ ይገባናል እና ይሄንን ነው። ሌላው ግን እንደተጠቀስክልኝ ስም ጠቅሰህ እንደተጠቀስክልኝ እህታችን ሌሎችም ሰዎች ቢሆኑ ከዚህ አሰራራቸው በቅርብ ጊዜ ያቆሙታል ብዬ አስባለሁ። ለምን መስመር ያለው አይደለም፣ ግድ የለም ራሱ እግዚአብሔር ያስተምራልና እኛ እንደ መጨቃጨቂያ ነገር ከምንወስደው ብንጸልይ
እመርጣለሁ ከስተታቸው እንዲድኑ። እግዚአብሔር ስራ አለው ምንም ይሄ ማንንም ያውቃል። እኔ ባልነግራችሁ የእግዚአብሔርን አሰራር በከሌላ እግዚአብሔር እየሰራ ነው እውነት የሚለውን ራሳችን መመልከት ስለምንችል ማየትም ስለምንችል በእርግጠኝነት ትልቁ ችግሩ የቤተ ክህነትም ነው። ቤተ ክህነት ሰዎች ሲነሱ እንደዚህ አይነት ሰዎች እስቲ ኑ የተሳሳቱትን እያስተማረ ያጠፉትን እየመከረ ኑ እስቲ ብሎ እያስተማረ ቢያሰማራቸው እኮ ፍሬ ያፈሩልናል እነዚህ ሰዎች። ቢኒያም ተመልካቾች አድማጮች ቤተ ክህነቱ ራሱ የስብከተ ወንጌል መምሪያው ሌሎችም እንደዚህ አይነት ሰዎች ሲነሱ ወደ የማይሆን ስተት ውስጥ እየሄዱ እያየን እንደዚህ አይነት ጥልቅ ወደሆነ ጉድጓድ ሰዎች ሲሄዱ አቅርቦ እስቲ ባካችሁ በዚህ መንገድ ይሁን በዚህ መንገድ የኛው ናቸው የኛው ሰዎች ናቸው ስለዚህ መንገድ አሳይቶ ቢመራ ወደ ስተት እንደማንሄድ ተስፋ አደርጋለሁ። እነሱም ቢሆኑ ስለሚያውቁት እግዚአብሔር መንገዱን ስለሚያሳያቸው በዚህች እምነት ውስጥ ያለ ሰው ራሱን በመንፈቅና እምነት ውስጥ ካላረከሰ በስተቀር የመመለሻ ሰዓት እግዚአብሔር ይሰጠዋል፣ የመቀየራ ሰዓት እግዚአብሔር ይሰጠዋልና በእንጸልይ እነዚህንም ሰዎች ወደ እግዚአብሔር መንግስት ወደ ትክክለኛው መንገድ ገብተው እውነት ነገር የሚናገሩ እንዲያደርግልን ይሄንን ነው የምመኘውና በአጠቃላይ ግን እምነትን ከጥንት ጀምሮ የምናውቀው አባቶቻችን የኖሩበት ስለሆነ በዚህ መንፈስ ተጠብቀነው እንድንሄድ ያስፈልጋል። እግዚአብሔር አንድ ሃይማኖት ነው የሰጠን ኤፌሶን 4:5 ዛሬ በርካቶች ናቸው ያሉት። ከዛ ውስጥ ሁሉ እንግዲህ መንገድ ወተን የእውነት መንገድ ተከትለን እንድንሄድ ሁላችንንም እንዲረዳን እግዚአብሔር ፈቃዱ ይሁንልን። አሜን። መምህራችን ቃልዮት ያሰማልን በሚገባ መልሰውልኛል። ወደ ሁለተኛው ጥያቄ ሄዳለው። መምህራችን የቤተክርስቲያን አስተዳደርና አገልግሎት ዘመኑን እንዲዋጅ ምን መደረግ አለበት ብለው ያስባሉ? መማር፣ ቄሱ መማር አለበት፣ ካህኑ መማር አለበት፣ ጳጳሱ መማር አለበት፣ ሁላችንም መማር አለበት። ትምህርት ደግሞ ሁለት አይነት ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ትምህርት ቤት ገባ የሚል ታሪክ ታውቃላችሁ አይደል? ሄዶ ትምህርት ቤት ገባ። ግን ለምንድነው ትምህርት ቤት የገባው? አምላክ እኮ ነው። መማር ያስፈልገዋል እንደ ሄዶ አሌፍ ቤት እያለ ሊማር አይገባውም፣ ሁሊል አይገባውም። ግን ለምንድነው ያደረገው? ህግ ጠባያዊ ህግ መንፈሳዊን ጠንቅቆ ነው ያደገው መድኃኒታችን ኢየሱስ ክርስቶስ። ጥበብ ስጋዊ ጥበብ መንፈሳዊንም እየተማረ ነው ያደገው። አምላክ ነው። ግን ጥበብ ስጋዊ ትምህርትን መማር ነው፣ ጥበብ መንፈሳዊ ደግሞ ሃይማኖትን መማር ነው። ስለዚህ ዛሬ ቤተክርስቲያናችን ሁለቱንም የተማሩ ሰዎች ያስፈልጓታል። መንፈሳዊ ትምህርት የተማረ ሰው ያስፈልጋል። የቤተክርስቲያን ትምህርት ቀዳሚው ነው፣ የማይሻር ነው። ወደ መንግስተ ሰማያት ይዞን የሚሄደው እሱ ነው፣ የእግዚአብሔር ቃል ነው። የዓለሙን ደግሞ በዚህ ዓለም ላይ ክርስቶስ እኮ ስጋና ነፍስ አድርጎ ፈጥሮናል። ለስጋም ቢሆን እኮ የሰው ልጅ በግል ህይወቱ ራሱ እንኳን እኮ አንድ ነገር መማር ወይ ሞያ መማር አለበት ወይ የሆነ ነገር መማር አለበት፣ አንድ ነገር መምጣት አለበት። የኢትዮጵያ ቤተክርስቲያን አስተዳደር ከምን ጊዜውም በላይ በትክክለኛ የተቀናጀ አስተዳደር አይደለም። የአስተዳደሩ ሁኔታ ሊስተካከል ደግሞ የሚችለው ሰዎች ሲለወጡ ነው። በትምህርት ዓለም ላይ ምን አይነት አስተሳሰብ አለ? አንድ ጂም ኮኒስ የሚባል ሰው የሚጽፈው ስለ አስተዳደር ስለ ማኔጅመንት የሚጽፈው መጽሐፍ አለ። ጉድ ቱ ግሬት ይባላል መጽሐፉ። ጉድ ቱ ግሬት ማለት ጉድ ቱ ግሬት ከጥሩ ወደ እጅግ በጣም ጥሩ የመሄድን አዝማሚያ ነው የሚያመጣው። እዛ ላይ ምን ይላል? ሶስት አይነት ነገሮች ይኖራሉ ዲሲፕሊን እንደሚደረጉ ካልቸር ኦፍ ዲሲፕሊን የሚባል አለ። ራስን ንቁ ማድረግ ራሱ ዲሳይፕል ደቀ መዛሙርት ስንል እኮ ከጌታ ስር እኮ ቁጭ ብለው እኮ በደንብ አድርገው ተምረው እኮ ነው ሊያስተምሩ የወጡት። ስለ ነፍስ ይጨነቃሉ፣ ለሰው ስለ ስጋው ይጨነቃሉ፣ ስለ መንፈሱ ይጨነቃሉ፣ እንዴት አድርገው ወደ እግዚአብሔር መንግስት እንደሚያቀርቡት። የዓለሙ ኃላፊ ነው፣ የዓለሙ ጠፊ ነው። እዚህ አስተዳደር ስንል ምድራዊ የሆነው ነገር ላይ ጠፊ የሆነው ላይ ስለ ህንጻና ስለ ሱቅ ብቻ አይደለም ልናወራ የሚገባል። የሰው ልጆች ህይወት ህንጻ መንፈስ ቅዱስ የእግዚአብሔር ማደሪያ ወንዱ ሴቱ ምእመኑ እንዴት ነው ሊያድግ የሚችለው? አስተዳደር ማለት የሰው ነፍስ ወደ እግዚአብሔር የሚደርስበት መንገድ ነው። ምድራዊው አይቀርም። ቀደም እንዳልኩት ስጋዊ ትምህርት መማር የምድራዊን ማስተካከል ይቻላል። የመንፈሳዊ ወጣቱ በጫት እየጠፋብን ነው፣ በሺሻ እየጠፋብን ነው፣ በተለያየ ኃጢአት እየወደቀብን ነው። ስራ የለውም፣ መንገድ ላይ ወድቋል፣ እየተጨነቀ ነው። የቤተ ክርስቲያን ኃላፊነት ይሄ ነው። አባት መባል ለዚህ ነው። የወደቁትን ማንሳት ነው። ግልገሎቼን ጠብቅ እኮ ነው። ጠቦቶቼን ጠብቅ እኮ ነው። እንደሱ እኮ ነው። በጎቼን አሰማራ ነው። የክርስቶስ ቃሉ እኮ ይሄ ነው። ስለዚህ ቤተክርስቲያን ምንድነው የሚጠበቅባት? አስተዳደር ስንል እኮ አዎ ካህናቱን ማስተዳደር። ቤተክርስቲያኒቷ አዲስ አበባ ያለው ካህን 3000 4000 5000 ብር እየተከፈለው ገጠር ያለው ቄስ 10 ብር አይከፈለው። አስተዳደር ጉለት ማለት ይሄ ነው። ስለዚህ ቤተክርስቲያን
አስተዳደሯን እንዳልከው ቢኒ እንደጠየቃችሁት ምዕመናን በዘመናዊ መልክ ማቀናጀት ማለት አስተዳደር ህግ አለው። ያም ደግሞ ከመጽሐፍ ቅዱስ ውስጥ የወጣ ነው እኮ። አስተዳደር ደግሞ ለኢትዮጵያ ሙሴ እንኳን እኮ ያስተዳደረው ኢትዮጵያዊ ራጉኤል እኮ ነግሮት ነው። ዮቶር የሲፓራ አባት አማቱ ለሙሴ እኮ ምን አለው? እንደዚህ እኮ አይደለም ማስተዳደር ሙሴ፣ ሁሉንም ነገር ማንተ አትችልም። የመቶ አለቃ፣ የሻለቃ፣ የመቶ አለቃ፣ የ50 አለቃ፣ የ10 አለቃ፣ የ5 አለቃ ያደረግ አስተዳደሩን ስራ ነው። ዛሬም ቤተክርስቲያናችን ይሄ ያስፈልጋታል። ከላይ ከአዲስ አበባ ከውጭም እስተታች ቀበሌ ድረስ አጥቢያ ቤተክርስቲያን ድረስ ያሉ ካህናት መተዳደር አለባቸው። ምዕመናን መተዳደር አለባቸው። የነፍስ አባትና የነፍስ ልጅ ግንኙነት የት ነው የደረሰው? አሁን ጥንት እኮ አባቶቻችን ሄደው ጸበል ረይተው ለምን ጸበል እንደሚረጩ አስተምረው ሀብታም ሳይሉ ድሃ ሳይሉ ነፍስን ወደ እግዚአብሔር ነፍስ እኮ እኩል ናት። የሀብታም ነፍስ ሆነች የድሃ ነፍስ እኮ ሆነች የወንድ ሆነ የሴት ነፍስ እኮ እኩል ናት። ቢኒያም እኩል ናት። እግዚአብሔር ይሄንን ነው ነፍስ በውስጣችን አደረገ። ስለዚህ ካህናት አስተዳደር ማለት የቤተክርስቲያኒቷን አስተዳደር በደንብ አድርጎ መስራት፣ የበለጠው ግን መንፈሳዊ አስተዳደር ነውና የሚያስፈልገው መማር ነው ላለው የተማረ ሰው ለውጥ ሊያመጣ ይችላል። በመንፈሳዊ መማር ያስፈልጋል፣ በውጭው መማር ያስፈልጋል። ቤተክርስቲያናችንን የምንጠብቃት በዚህ ነው። ስለዚህ ሁለቱን ነገሮች ይዘን የምንሄደው አንድ ነገር ልንገርህ። የኦክስፎርድ ዩኒቨርሲቲ የተመረቀለት የመጀመሪያው ንግግር ዲኑ ሲያደርግ ምንድነው ያደረጉት? የኦክስፎርድ ዩኒቨርሲቲ ሁለት መግቢያው ምሰሶዎች አሉት፣ ሁለት ትልልቅ ምሰሶዎች አሉት። እነዚህ ሁለቱን ትልልቅ ምሰሶች ላይ አንዱ ላይ ምን ብለው ጽፈዋል? ልክ ሃይማኖት፣ አንዱ ላይ ምግባር እንደማለት ጽፈዋል። ያኔ ነው እንግዲህ ያው እነዚህ በኦርቶዶክስ ውስጥ የሌሉ ሰዎች ግን ይቅርታ የገባቸው ነገር አለ። ናሌጅ ብለውታል፣ ቨርቹ ብለውታል። ዲኑ ንግግር ሲያደርግ ምን አለ? በሁለቱ አለ፣ በቨርቹና ናሌጅ ወይም ሃይማኖትና ምግባር ለበለው በእነዚህ ወደ ሰማይ እንወጣለን አለ። እነዚህ ናቸው ዛሬ የሚያስፈልጉን። ክርስቶስ ሲመጣ የሚጠይቀን ተርቤ አብልታችሁኛል፣ ተጠምቼ አጥታችሁኛል። የኦርቶዶክስ ልጆች መስቀላቸውን አስረው እኮ ዛሬ በተለያየ ስራ ክቡር ነው፣ ግን በተለያየ ቦታ ሲወድቁ ቤተክርስቲያኗ እነዚህን ሁሉ ወደፊት ማሳደግ አለባት፣ መርዳት አለብን። መዳይ መጽዋዕት የሚባለው ለችግረኞች ነው። የካህናት ደሞዝ አስራትና በኩራቱ ነው። ስለዚህ አስተዳደሩን በዚህ መልክ ማድረግ እጅግ አስፈላጊ ነገር ነውና ቤተክርስቲያናችን አባቶቻችን ይሄን ጉዳይ ሁሉ ጊዜ የሚጥሩበት እንደሆነ አውቃለሁ። መጣር ግን ሳይሆን ትክክለኛውን ሰው በትክክለኛው ቦታ አስቀምጦ ክርስቶስ የሚለን ህግ ከጠበቅን 5000 በሁለት ዓሣ በ5 እንጀራ ይጠግባል። ስለዚህ አስተዳደር ማሳደር ማለት ነው። ካህኑ እንዴት ነው የሚያድረው? ምዕመናን እንዴት ነው የሚያድሩት? ህዝቡ እንዴት ያድራል? ቤተክርስቲያን እንዴት ታድራለች? ይሄ ነው አስተዳደር ማለት። በደንብ እንዴት ነው ያደረ ያለው የኛ ክርስቲያን፣ የኛ ምዕመን፣ የኛ ልጆች የት ናቸው? የት ውለዋል? ዛሬ በጎቹ የት ተሰማሩ? ጠቦቶቹ የት ተሰማሩ? ግልገሎቹ የት ተሰማሩ? በለምለም ሳር አለ ቅዱስ ዳዊት እኮ አይደለም በመዝሙር 22 ላይ እግዚአብሔር ብርሃኔና መድኃኒቴን የሚያስፈራኝ የለም የሚለው ዳዊት እረኛዬ ነው ይላል። ደግሞ ያሰማራኛል በወንዝ ዳርና አባቶች ልጆቻቸውን የሚያሰማሩበት በቃሉ በወንጌሉ ነውና አስተዳደር ከዚህ በላይ ምንም የለምና ይሄ ነው ቢኒ። አሜን። መምህራችን ወደ ሶስተኛው ጥያቄ ሄዳለሁኝ። ሶስተኛው ጥያቄ የተጠየቁት የኢትዮጵያ ቤተክርስቲያን መሪዎች ከሙስናና ከዘረኝነት ጋር በተያያዘ ትችት ይሰነዘርባቸዋል። ምዕመናን የእኔ ወገን እዚህ አጥቢያ ነው ያለው በሚል ቤተክርስቲያኒቱን በሙሉ ሳይሆን በከፊል በአጥቢያ ስሜት ብቻ ሲሳለሙ ወይም ሲገለገሉ ይታያል። ይህ ደግሞ አብዛኛው በውጭ ዓለም ባለችው ቤተክርስቲያን ይታያል። መነሻውና የችግሩ መፍትሄ ምንድነው ብለው ያስባሉ? መነሻው ከቤተክርስቲያኑ መሪዎች በል ማንም ሊከሰኛ ይችላል። ምክንያቱም ምዕመኑ የዘር ምርጫ የለውም። ከዚህ በፊት በሁለት ሲኖዶስ ተከፍለው የነበሩት አባቶቻችን ናቸው። ህዝቡ ተከታይ ነው። እግዚአብሔር ፈቅዶ ደግሞ አሁን አንድ አድርጎልናል። ስሙ የተመሰገነ ይሁን። ፍጻሜውን ያሳምርላቸው ለአዲሱ ጠቅላይ ሚኒስትር። በሳቸው የተነሳ ቤተክርስቲያናችን ወደ እርቅ መጣለች። በፊት ያለው አስተሳሰብ ሰዎች እንደራሳቸው ሊጎቱት ነው። እረኞቹ ናቸው እኮ በጉን የሚያሰማሩት። በጉ እኮ ይከተላል፣ ግን በጉም ቢሆን መምረጥ አለበት እኮ። በግ ሲባል ነው ዝም ብሎ ቢያ የሚለው በግ ነን ማለት አይደለም። ምሳሌ ነን፣ የጻድቅነት ምሳሌ ነው። ስለዚህ ራሱ ምዕመን እኮ ማወቅ አለበት። ቅድም ካነሳልኝ ጀምሮ ነው በየጊዜው የሚነሱ ለምሳሌ አስተማሪዎች ወይም ደግሞ አጥማቂዎች ወይም የተለያዩ ሰዎች ሲነሱ እውነተኛዎች ናቸው ወይ ብሎ መከተል ያስፈልጋል። ጊዜያዊ የሆኑ መፍትሄዎችና ጊዜያዊ የሆኑ ችግሮችን በማየት ወደማይሆን አቅጣጫ መግባት አያስፈልግም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሙስና
እንደምትጠረጠር ራሳቸው ናቸው የነገሩን። የቤተክርስቲያኒቱ አባቶቻችን ናቸው የነገሩን። ከቅዱስ ፓትርያርኩ ጀምሮ ሙስና አለ። ሙስና መኖሩን ማንም ያውቃል። ሙስናውን ግን ማስወገድ ነው የሚያስፈልገው። ሙስና አለ ብለው እንዲነግሩን ሳይሆን ሙስናው ተወገደ እንዲሉ። ያውስ በቤተክርስቲያን እንዴት ሙስና ይሰማል? ሌብነት እንዴት ይሰማል? ስርቆት እንዴት በቤተክርስቲያን ውስጥ? ይሄ እኮ አስደንጋጭ ነው። የት ነው ታዲያ በረከት የሚኖረው? የት ነው ቀና ሰዎች የሚኖሩት? የት ነው ንጹህ ልብ የሚኖረው? ስለዚህ ይሄ በአንድ የተበላሸ የአሰራር ስልት ውስጥ ይገባና ሞኝ የተከለውን ብልህ አይነቅለውም እንዲሉ ቋሚ ይሆናል። እንዳልከው በዘመድ አዝማድ የመቀጠር ነገር ይኖራል። የተለያዩ የጉቦ ነገሮች ሊኖሩ ይችላሉ ለመቀጠር። እንግዲህ አስተዳደሩ ሲስተካከል ነው ይሄ ሁሉ የሚስተካከለው። ሰዎች ጥሬ ምንድነው የተጠራሁበት? ካህናት ለምን ተጠሩ? ዲያቆናት ለምን ተጠሩ? ምዕመናን ለምን ተጠራችሁ? ምንድነው ጥሪያችሁ? ምን እንድናረግ ነው የተጠራ ነው የሚለውን ስናቀው ነውና በተለይ እንዳልከው በውጭው ዓለም አንዳንድ ጊዜ ሰዎች በተለያየ የዘር የጎሳ የቀበሌ አስተሳሰብ የሚሄዱበት ሁኔታ ነበር። አሁን ይሄ እንኳን ያበቃል ብዬ ተስፋ አደርጋለሁ። ትልቁ ነገር ግን ምንድነው ነፍስ ረፍት የምታገኝበት ቦታ ነው። ስጋ ብዙ ለሚታለል መንገዶች ሊያጋጥሙት ይችላሉ። የስጋ ጉዳይ ለምሳሌ እዚህ ጋር ሞኛልና ይሄ ነው የሚፈውሰኝ ተብሎ የማይሆን አቅጣጫ አይኬድም። እግዚአብሔር እኮ ቅርብ ነው። እግዚአብሔር እዚህ ጋር ነው። ቅረቡ ሀቤሁ ወያበርህ ለክሙ፣ ወደሱ ቅረቡ ያበራላችኋል ይላል። እግዚአብሔር እኮ አባት ነው። እግዚአብሔር ከሁሉ በላይ ነው። ዘር እኮ የለም ለእግዚአብሔር። ዓለምን እኮ አንድ አድርጎ ነው የፈጠረው። ድንበር እኮ ያበጀን እኛ ነን። ወንዝ የከፈልን መስመር አስምረን ክልል ያልን እኛ ነን። እግዚአብሔር አንድ አድርጎ ፈጥሮናል። ይሄን አስተሳሰብ ነው ማምጣት ያለብን። ብዙ ጊዜ እናገራለሁ የዘር አስተሳሰብ። ዘር ከፈለጋችሁ በደንብ አድርጌ ነግራችኋለሁ ስለ ዘር የጤፍ ዘር የስንዴ ዘር የገብስ እያል ብዙ ዘመናት እናገራለሁ። እኛ የሰው ልጆች ከአንድ አዳም ከአንድ ሔዋን የተፈጠርን እንዴት አድርገን እግዚአብሔርን ለማምለክ ነጩንም ጥቁሩንም መላውን ዓለም የፈጠረውን ለማምለክ እንዴት እዚህ ጋር ይሄ የኔ ቤተክርስቲያን ነው ይሄኛው እከለ ያሉበትና ከኔ ዘር ጋር ናቸው ብሎ እንዴት ሊኬድ ይችላል? ይሄ ትልቁ የሥነ ምግባር ውድቀት ነው። አንዳንድ ሰዎች ይሄን እየተጠቀሙ እዛኛው እንዲ ነው እዚህኛው እንዲ ነው ጊዜያዊ ፖለቲካዎች። ሃይማኖት ከፖለቲካ በላይ ነው። ሃይማኖት ከምድር አስተሳሰብ በላይ ነው። ሃይማኖት ከምድር ፍልስፍና በላይ ነው። ሃይማኖት ከምድር ጥበብ በላይ ነው። ሃይማኖት ከምድር ቴክኖሎጂ በላይ ነው። ሃይማኖት ከምድር ነገስታት በላይ ነው። ሃይማኖት ከምድር አስተሳሰብ ከምድራዊ አስተሳሰብ የላቀ ነገር ነው። ሰማይ የምንሄድበት ጉዳይ ነው። አንዲት ጫጩት ከእንቁላል ውስጥ ከወጣች ሰው ሁሉ የሚተነፍሰው ነው የምትተነፍሰው። እኛ እግዚአብሔር ሁሉን አንድ አድርጎ የፈጠረ እሱ የጋራ ኑሮ እንድንኖር ነው። ስትጸልዩራችሁ ምን ብላችሁ ጸልዩ ነው ያለን? አባቴ ሆይ ብላችሁ ጸልዩ እኮ አላለንም። አባታችን ሆይ ብላችሁ ጸልዩ ነው ያለው። የፕሮቴስታንት እምነት ድንገት እየተከታተላችሁ ያላችሁ ሰዎች ሲመሰረት በአውሮፓ ኢንላይትመንት አስተሳሰብ እኔ ላይ የሚል ስለተመሰረተ ኢየሱስን እንደ ግል አዳኝ አድርገው ውሰድ ብለው የግል አይነት ነገር ያደርጉት። የዓለም መድኃኒት ብላ በሳምር ሲካር ያቺ ምስኪን ሴት እንደመሰከረች እንደነገረችን አልተቀበሉትም። የዓለም መድኃኒት ነው። እኛም እዚህ ጋር ያለነው ሰዎች በጎሳ በቀበሌ በሰፈር ይሄ የኔ አጥቢያ ነው ብለን የምንከተል ከሆነ ካህኑ እንኳን ቢል መሪዎች እንኳን ቢሉ እኛ ግን ይሄን አስተሳሰብ መለወጥ እንችላለን። ራሳችንን መለወጥ ሰው መለወጥ ባንችል ራሳችንን መለወጥ እንችላለን። ቀይረን ተለውጠን አንዲት ቅድስት ቤተክርስቲያን የትም ያለችው ሰሜን ያለው አንዲት ቤተክርስቲያን፣ ደቡብ አንዲት፣ ምስራቅ አንዲት፣ ምዕራብ አንዲት፣ ውጭ ውስጥ አንድ ቤተክርስቲያን አሐቲ ቤተክርስቲያን። ጸሎት ሃይማኖት ስንል ሁሉ ጊዜ እና ለምንድን ነው ወና አምን በአሐቲ ቅድስት ቤተክርስቲያን እኮ ነው የምንለው። በአንዲት ቤተክርስቲያን በሰው ዘር እኮ የምትከፍ ሰዎች እኮ ኃላፊዎች ናቸው። አሁን ያለነው ካህናት ሁሉ እናልፋለን። አሁን ያለው ምዕመን ሁሉ ያልፋል። እግዚአብሔር አያልፍም። በስልጣኑ ሽረት በመንግስቱ ህልፈት የለበትም። ስለዚህ ምዕመናን ይሄንን ትኩረት ሰጣችሁ ራሳችንን ለውጠን እችን ቤተክርስቲያን ማስቀደም። ብዙ ጠላት ያለባት ቤተክርስቲያን ናት። ከውጭ ብዙ ተነስተውባታል። አክራሪዎች ይነሱባታል፣ መናፍቃን ይነሱባታል። እኛም እየተባበርን እዚህ እርስ በርስ እየተጣላና እየተነካከስን የምንሄድ ከሆነ ጥፋት ሊመጣ ስለሚችል ምዕመናን መለወጥ ስለምንችል ይሄን ቀይረን በዘር የሚሰብከንን ወግድ ብለን በሃይማኖት የሚሰብከንን አሜን ብለን የበረከት ሰዎች እንድንሆን ለዚህም ደግሞ መቤታችን አዛኝቱ ትረዳናለች። ስለዚህ ይሄ መንፈስ ነውና ሙስና፣ ስርቆት፣ ሌብነት እነዚህ በሃይማኖት ዘንድ ሊወሩ የማይገባቸው ጸያፍ ነገሮች ናቸው። ስለዚህ እጃችሁ በደም ረክሷል ታጠቡ፣ በጉቦ ረክሷል ታጠቡ፣ በሚዛን ታደላላችሁ ታጠቡ፣ ንስሐ ግቡ፣ ኃጢአተኛው እንዲሞት አልፈልግም ይላል። ስለዚህ ይሄ ድምጽ የሚሰማችሁ ሁላችንም በአንድ መንፈስ በእግዚአብሔር መንፈስ ከአንድ ጽዋ ጠጥተን ኦርቶዶክስ ተዋህዶ ቤተክርስቲያናችንን ለዓለም የምንሰብክበትና የምናሳውቅበትን እንጂ በተራ አስተሳሰብ እዚህ ጋር የምንቀርበት መሆን እንደሌለበት ይሄን አምናለሁ። ቢኒና ተመልካቾቼ አድማጮቼ ይሄንን ነው የምለው ለዛሬ።
አሚን መምህራችን ቃልዮት ያሰማልን። እንግዲህ በመላው ዓለም ይሄን ፕሮግራም እየተከታተላችሁ ያላችሁ መልእክቱን እንግዲህ ለሌሎች ሼር እያደረጋችሁ ሁሉም እንዲማሩበት እንድታደርጉ መልእክቴን አስተላልፋለሁ። ወደ አራተኛው ጥያቄ ሲሄድ ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 11 ጸድቃችኋል የምትለዋን ቃል በመያዝ ድነናል ሲሉ ይታያሉ አንዳንድ ሰዎችና በዚህ ላይ ማብራሪያ ቢሰጡን። አንደኛ ቆሮንቶስ 6:11 ላይ ያለው ቃል ነው እሱ። ጸድቀናል በፊት ከነበራችሁበት። አሁን ንባቡን ከፍ ብሎ ማየት። አሁን ብዙ ጊዜ ሰዎች የሚቸገሩት ምንድነው? ይገነጥሉና ነው የሚቸገሩት። ከውስጧ የሆነች ነገር ከመጽሐፍ ቅዱስ ቃል አንዷን ያወጡና ለቅስ ያደርጉና ይቸገሩ። ብዙ ሰው የሚቸገርባቸው ነገሮች አሁን ሮሜ 8:30 ኢየሱስ ይማልዳል የሚለው ወይም ደግሞ ዮሐንስ ላይ ሄዶ ኢየሱስ ክርስቶስ ጠበቃዬ ነው የሚል እንደሱ አይነት ነገሮች ለምሳሌ ይሰማሉ። አሁን እነዚህ ምንድነው? ገንጠል ያደርጉና ትንሿን ነገር ይወስዳሉ። ቢኒ አሁን እዚህ ጋር ቅዱስ ጳውሎስ ጸድቃችኋል ብሎ የሚነግረን ጸድቀናል፣ በደሙ ፍሰት ጸድቀናል፣ ከነበረብን የኃጢአት ጸድቀናል። ቅድም ስጀምርልህ ምን ብዬ ነበር? በዮርዳኖስ የተጠመቀው የዕዳ ደብዳቤያችንን ሊሰርዝ በትስብእቱ ተረግጦ በመለኮቱ አቅልጦ በቀራንዮ የተሰቀለው ጌታችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በሲኦል የነበረውን የዕዳ ደብዳቤያችንን ሊሰርዝ። ስለዚህ ጸድቀናል። የጥሉ ግድግዳ ፈርሷል። ይሄ በላም ደም አልፈረሰም፣ በበግ ደም አልፈረሰም፣ በጠቦቶች ደም አልፈረሰም፣ በርግብ ደም አልፈረሰም። ነቢያትም ሞተዋል፣ በእነሱ ደም አልፈረሰም። የጥሉ ግድግዳ የፈረሰው ክብር የክብር ክብር ይግባውና በድንግል ልጅ በአብ ልጅ በኢየሱስ ክርስቶስ ነው። ሰላሙ ከሁላችን ይሁንልን። የጥሉን ግድግዳ አፈረሰው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ይላል ቅዱስ ኤፍሬም ነው ሶርያዊ ለበሃዊ። በረከቱ በሁላችን ላይ ይደር። ቅዱስ ጳውሎስ ብርሃነ ዓለምም ጽድቁ በረከቱ ከኛ ጋር ይሁንና ምንድነው ያለው? በቆላሲስ 2:14 ላይ ቆላሲስ 2:14 ላይ ማለት የዕዳ ደብዳቤያችንን ሰረዘው ይላል። የዕዳ ደብዳቤያችንን ሰረዘው ማለት በእኛ ላይ የነበረውን በመስቀሉ ጠርቆ አስወግዶታል። ስለዚህ ጸድቀናል። አሁን እዚህ ጋር ግን ምንድነው ጳውሎስ ማለት የፈለገው? ሐዋርያው በረከቱ ይደርብንና ሲጀምር ከላይ ስትመለከተው ቢኒ ከላይ ስታየው ስለምን እንደሚያወራው ኃጢያተኞች፣ በደለኞች፣ ሰራቂዎች፣ ሰካራሞች፣ ግብረ ሰዶም ሰሪዎች ይዘረዝራቸዋል። ከላይ ቀላጮች የሚላቸው ግብረ ሰዶም የሚሰሩ እንደውም በግልጽ እዛ ላይ ያስቀምጣል። ከወንድ ጋር የሚተኙ ርኩሰት፣ የሱባማ ድፍረት፣ የጊብዓ ድፍረት፣ ዛሬ ዓለም ነጋሪት እየመታለት ያለው ኃጢያት፣ ርኩሰት። በዚህ ውስጥ የወደቁ ሰዎች ንስሐ ይገቡ ዘንድ እግዚአብሔር ይፈልጋል። ንስሐ ገብተው ይድኑ ዘንድ እግዚአብሔር ይፈልጋል። ከመከራ ወጥተው ይድኑ ዘንድ እግዚአብሔር ይፈልጋል። ስለዚህ አሁን ቅዱስ ጳውሎስ እዚህ ጋር ማለት የፈለገው ምንድነው? ሰራቂዎች የነበሩ፣ ሌቦች የነበሩ፣ ደም አፍሳሾች የነበሩ፣ የሰውን ንብረት የሚቀሙ፣ የሚሰርቁ፣ የሚሳደቡ የሚለው እንደውም ራሱን የቻለ ሚስጥር አለው። የሚሳደቡ የሚለው የስልኬ እንትን ትንሽ ይቅርታ ባትሪው እንትን ካለ እኔ ኦኬ ቻርጅ ላይ ማድረግ ከቻሉ እችላለሁኝ። እዚች ጋር አድርጌ እንግዲህ እንደዚህ መሆን ይችላል። እንደዚህ መሆን ይችላል። እና ምንድነው እነዚህን ሰራቂዎች የሚላቸውን ከወንድ ጋር የሚሳደቡ ክርስቶስን ሩቅ ብእሲ የሚሉ ክርስቶስን ሩቅ ብእሲ የሚሉ ማለት አማላጅ የሚሉ ሩቅ ብእሲ የሚሉ ፍጡር ነው የሚሉ ለስም አጠራሩ ክብር ምስጋና ይግባው መድኃኒታችን። እንዲህ የሚሉ ሰዎች እነሱ አንዳንዶቻችሁ እንደዛ ነበራችሁ። አንተሙ እንከ መኑ አንተሙ ቅዱስ ጳውሎስ የሚናገር ይሄ ነው። እናንተም እኮ እንደዛው የነበራችሁ ናችሁ፣ ከዛ ውስጥ ነው የወጣችሁት። ከማሁ አንተሙ እናንተም እንደዛ ነው፣ ድናችኋል፣ ጸድቃችኋል። አሁን የቀደመውን ተታችኋል፣ በንስሐ ታጥባችኋል ማለት ነው እንጂ ዛሬ በሌላ እምነት ያሉ ሰዎች እንደሚሉት ወይም ድኛለሁ እንደሚሉት ነው የሚመሰክሩት አይደለም። ድነናል። ከምን? ከልብ በሉ ምእመናን፣ ድነናል ከምን? ከአዳምና ከሔዋን ኃጢአት በዘር ይተላለፍ ከነበረው ድነናል። እንደዛ ማለት ግን አሁን እንደፈለጋችሁ ሁኑ፣
አስረሽ መቼው አርጉ ጨፍሩ በናይት ክለብ ውደቁ እርከሱ ቃሙ አጭሱ ሴስኑ ዘሙቱ አምልኩ ጣዖትን ክርስቶስን ተውት ዝም ብላችሁ ሆናችሁ ትድናላችሁ የሚል አመለካከት የለም የፕሮቴስታንቱ እምነት በነገራችን ላይ ወደቀ ነው መነሻው ምንድነው መሰለ ብንያም መጀመሪያ ላይ ይሄ ሐሳብ የተነሳው ሶላ ስክሪፕቹራ ተብሎ ስክሪፕቸር ኦንሊ መጽሐፍ ቅዱስ 66 ብቻ ሶላ ፊዴ ተብሎ እምነት ብቻ ሶላ ግራቲያ ተብሎ ጸጋው ብቻ የሚል የፕሮቴስታንት መሰረታዊ አመለካከት አለ በጸጋው ድኛለው እምነት ብቻ ነው የሚያድነኝ እንደሱ ከሆነ እስቲ ልብ በል ክርስቶስ ሲመጣ የሚጠይቀን ስድስቱ ጥያቄዎች በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ እልፍ አላፋት ከሆኑት መላእክቱ ጋራ ይመጣል ብሎ ሲነግረን ራሱ መድኃኒታችን የሚጠይቀን ስድስት ጥያቄዎች ምንድናቸው ተርብ ያላበላችሁኝም አይደለም ተጠምቼ ያላጠጣችሁኝም አይደለም ስለዚህ እነዚህ ሁሉ ሃይማኖትና ምግባር ምንላቸው እነዚህ ናቸው ሁለት የወግቃዎች ናቸው እነዚህ አንድ ሰው አደራ ቢያስቀምጥልህ ቢኒ ይሄን አስቀምጥልኝ ይሄ አደራዬ ነው ቢልህ ቁጭ አርጋ አይደለ ተጠብቀ የምትመልስለት ይሄው ያስቀመጥክልኝ እንደሱ ነው አይደለም ተመልካቾቻችን የቢኒ ተከታዮች በተቀላላ በዚህ የሱን ቃል የምትሰሙ ቃል መጥቁን የምትሰሙላችሁ ሁላችሁም አደራ ቢሰጣችሁ ቁጭ ነው ተር ሲመጣ ይሄን አስቀምጥልኝ መልሳችሁ ትሰጣላችሁ እኔና እናንተ ጋር ደግሞ ምን አደራ እንዳስቀመጠ ታውቃላችሁ ክብር ይግባውና የሰራዊት ጌታ እግዚአብሔር ሰላሙ ከናንተ ይሁን በረከቱ ከናንተ ይሁን ሁለት ነገር አስቀምጧል እናንተ ጋር ልብ በሉ ሁለት ነገር ያስቀመጠው ምንድነው ካላችሁኝ ሃይማኖትና ምግባር ነው ሃይማኖትና ምግባር ነው መንግስተ ሰማያት የሚያገባው ይሄንን ያስቀመጠውን መቼ ይጠይቃችኋል መሰላችሁ ለምጽአት ሲመጣ ይጠይቃችኋል ለምጽአት ሲመጣ ሲጠይቃችሁ ምን ያርጋሃል ሃይማኖት ምን ያርጋሃል ምግባር እነዛን ምናቀርብለት ይሄው አምላኬ ሰተህ ነበር ምንለው ያ ነው ስለዚህ በዚህ ምድር ላይ በስጋው ደሙ በንስሐ ታጥበን ተቀድሰን እሱን አምልከን ኖረን የበረከቱ ተካፋዮች እንሆናለን እንጂ ዝም ብሎ ዓለም ዛሬ በርኩሰት እንዳሻሁን ብሎ ግብረ ሰዶምን ግብረ ጊቢያን ግብረ ሱባማን ግብረ አዳማን በተመሳሳይ ታሩክሰት ጣዖት ያመለከ ድኛለው ኢየሱስ ፈራጅ አይደለም ያድነኛል እሱ ምሕረት ብቻ ነው ብሎ ሰው ቢያስብ በእግዚአብሔር ላይ መቀለድና በእምነት ላይ ማሾፍ ስለሆነ በጣም ጥንቃቄ ያስፈልገዋል ጽድቅማ ከሆነ ዕብራውያንን አትመለከቱም እንዴ ዕብራውያን ላይ የተዘረዘሩ ሰዎች ምዕራፍ 11 ላይ ብርሃን ዓለም ቅዱስ ጳውሎስ ቆይ ዘረዝራቸዋል እነዛ ከሰይፍ ስለት ያመለጡትን እነዛን ከሳት ነበልባል የተሰወሩትን እነዛን አላውያንን ድል የመቱትን እነዛ ነገስታትን ያሸነፉትን በእምነታቸው ነገዴዎንን እነ ዮፍታሔን እነ ሶምሶንን እነ ዲቦራን እነ አስቴርን እነ ዮዲትን ስንቱን ልንገራችሁ ስመ ጽሩለት ጊዜ ያጥርብኛል ይያል አሁንኛም ጊዜ እያጠረብን ነው እንጂ ስለማን ልንገራችሁ ይልና በተለይ ቁጥር 31 ቁጥር 37 ቁጥር 38 ላይ ዕብራውያን 11 ተመልከቱ ዓለም አልተገባቻቸውምና የበግና የፍየል ቆዳና ሌጦ ለብሰው ተንከራተቱ አይደል የሚለው ቅዱሳን እኮ እነዚህ ናቸው ዛሬ ሮብ 40 አያውቅ እየላጠ እየገሸለጠ መንፈሳዊ ህይወት የለው ስግብግብ ሆኖ እኔ ብቻ ያለ የዓለምን ነገር ሁሉ እየተቀበለ የክርስቶስን እየዘነጋ ይሄ ነው እንዴ በቅድስና ጽድቅ ያለው ብሎ የሚናገር አንደበት ይሄ እኮ ድፍረት የኃጢአትም ኃጢአት ነው እነዚህ ግን ዓለም አልተገባቻቸውምና በበረሃ ተንከራተቱ እንደዛም ሆኖ አይገርማችሁ ጻድቅ ነን አይሉም እኮ ቅዱስ ነን አይሉም እኮ ለምን እስከ ምጽአት ድረስ ክርስቶስ ዛሬ ለኛ ያደረገውን የማዳን ተግባር ቢያውቁ እንኳን በትህትና የሚኖሩ ናቸው እንዴ ድንግል ማርያም እንኳን ምን አለች ድንግል ማርያም እንግዲህ ከሷም ይበልጣል የአምላክ ማደሪያ እሷን የሚያከላል እሷን ብቻ እናቴ ይላታል እሷ ብቻ እግዚአብሔር ልጅ ትለዋለች እንግዲህ ከሷም ይበልጥ ማን አለ እኔ ባሪያይቱ አለች ትህትናዋን ስትገልጥ እኮ ዛሬ ድኛለው ይላል ድኝ እንግዲህ የሳቱ ከሆነ እሱ ላይ ልንስማማ እንችላለን እንጂ የምህረት የጽድቅ ድህነት ለማግኘት ሰው አንዱ ትልቁ ነገር ትህትና ነው ስለዚህ ጽድቅ ያለው በማለት መንፈስ ሰዎች ከእግዚአብሔር እንዳይጣሉ በተለይ በሌላ እምነት ላሉ ይሄ እንኳን በኦርቶዶክስ ላሉት ምንም የሚያስፈልጋቸው አይደለም ያውቁታል በሌላ እምነት ግን ያላችሁ ሰዎች ብዙ መከራ አለው ለመዳን በጠባቡ በር ግቡ ያለው ማቴዎስ 7:13 እኮ ሌላ ነገር አይደለም በጠባቡ በር እኮ ማለት ጠባብ ናት ኦርቶዶክስ ጾሙ ትላለች ወዳም ይቸግረዋል ወይም ደግሞ ወጣት መብላት የለመደ ይቸግረዋል ጾሙ ጠባብ ናት አያችሁ ስገዱ ትላለች እኮ መሬቱ ድቅ ብሎ እኮ ለክርስቶስ መስገድ እኮ ይከብደዋል እኮ ዛሬ ስግደት የለም በመንፈስ ቀጥታ ይሰግድለታል ቢል አጋጥሞኛል አንዱ እንደሱ አይደለም መንበርከክ አለ እኮ ኢያሱ እንደሰገደ ሎጥ እንደሰገደ አብርሃም እንደሰገደ
ያስፈልጋል እኮ አለ እኮ። ስለዚህ ጠባቡ በር እኮ ተብሏል እኮ። ጠባብ በር እኮ ለመግባት ያስቸግራል። ስለዚህ ጾም፣ ጸሎት፣ ስግደት፣ መጽዋዕት ስስታሙን ስጥ ትለዋለች እኮ። ስጥ ጠባብ በር ናት ኦርቶዶክስ። ስለዚህ በጠባቡ ደጅ ግቡ፣ ማንም እንዳያስታችሁ ተጠንቀቁ፣ የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። በውስጥም በውጭም ካሉ ቅድም እንዳልኳችሁ ሐሳዊ ያለ፣ ጸራዊ ያለ፣ አላዊ ያለ፣ አረማዊ ያለ፣ በውስጥ በውጭ ያለ ጠላት አላት ቤተክርስቲያንና ከዛ ተጠብቃችሁ ዳኑ ነው የሚለው። ሁላችሁንም እግዚአብሔር በምህረት አይኑ እንዲጎበኛችሁ የሱ ቅዱስ ፈቃድ ይሁን። ምንድነው እኮ በቸርነቱ ነው፣ በሌላ አይደለም እኮ። እኛ ሁሉ ጊዜ በኢትዮጵያ ቤተክርስቲያን ቅዳሴ ላይ ተዘከረን ነው በውስተ መንግስት ከላለን በቀኙ እንዳለው ሽፍታ እንደውና ገነት ገባ እንዳለው። ሌላው እዛ በቅዳሴ ዲስቆሮስም ላይ ያለ ሁሉ ጊዜ የሚባል ያለፈ በደላችን አታስብ። ሁሉ በየዕለቱ እኮ ይሄን ነው በቃ እኛ ምን ነው ይሄን እት እስክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳህልከ እግዚኦ። አቤቱ የቀደመ በደላችንን አታስብብን፣ ይቅርታ ፈጥና ትገናኘን። ሁሌ ይሄንን ነው የምንለው በኦርቶዶክስ። ሀምብል መሆን ይሄ ትልቁ ነገር ሀምብል መሆን፣ ትሁት መሆን፣ ራስን ዝቅ ማድረግ። በቃ በክርስቶስ ፊት ድኛለሁ ብለን መተመጻድቀን በዚህ ሰዓት እንኳን የምንሰራት ኃጢአት፣ በሐሳብ የምንሰራው ኃጢአት፣ በመናገር የምንሰራው ኃጢአት፣ በገቢር የምንሰራው ኃጢአት። እኔ ትልቁ በደለኛ ነኝ። በጽድቄ በቸርነቴ አይቻልም። 40 ዓመት የተጋደለውን የዛን ባህታዊ ታሪክ ታውቀዋለህ ቢኒ? 40 ዓመት ሙሉ የተጋደለ ባህታዊ የምትመለከቱን ሁላችሁ 40 ዓመት ተጋድሏል። ጤዛ ልሶ ድንጋይ ተንተርሶ፣ ድምፅ አራዊት ታግሶ፣ ግርማ ሌሊት ታግሶ፣ አካይስ አቃርት አናብርት ካሉበት ልም ካለ ምድረ በዳ እጽ ልምላሜ ከሌለበት ገብቶ የወደቀ 40 ዓመት የወደቀ መጣና ላሳጥርላችሁ ታሪኩን መድኃኔዓለም እንደ ስራ ልስጥ እንደ ቸርነት ያለው ምን ቢል ይሻላል? እስቲ እናንተ ምን ትላላችሁ? 40 ዓመት ነው የተጋደለው። ከምግብ ተከልክሎ እጽ ልምላሜ ከሌለበት ምድረ በዳ ወድቆ ጤዛ ልሶ ድንጋይ ተንተርሶ 40 ዓመት ሙሉ የተጋደለው መጣና ክርስቶስ እንደ ስራዬ ልስጥህ፣ እንደ ስራህ ልስጥህ፣ እንደ ቸርነቴ አለው። ምን ብላችሁ ታስባላችሁ እናንተ? እንደ ስራው 40 ዓመት ተጋድሎ አለ ወይስ እንደ እግዚአብሔር ቸርነት ይቅርታው ሰፊ ነው? ምን ትላላችሁ? አቢኒ ምን ታስባለህ? እኔማ እንደ ቸርነት ነው የምለው። እንደ ቸርነት ነው አይደለ? አዎ እውነት እኮ ነው። ግን ባህታዊው ምን አለ? 40 ዓመት ሙሉ የተጋደልኩት እጽ ልምላሜ ከሌለበት ዋይ ከበዛበት ድንጋይ ተንተርሼ ጤዛ ልሼ ድምፅ አራዊት ግርማ ሌሊት ታግሼ ኖርኩት እንደ ስራ ይሰጠኝ እንጂ ቸርነትንም አዛላ ዓለም ሰዎች አድርገዋል። እና እሺ ያለው ረድኤቱ ተለየው። ለካ የሚጾመው ለካ የሚጸልየው ሁሉ በእግዚአብሔር ረድኤት ነው የሚችለው። ረሃቡን በእግዚአብሔር ረድኤት ነው። ረሃቡ ጠማው እንዴ አለ። ሆኖም ማያቅ ነው። ከዛ ወጣ ወደ ከተማ መለመን ጀመረ። እጅግር እያለ አሉት አረ እኔ ባህታዊ ነኝ 40 ዓመት የተጋደልኩ ምግብ ስጡኝና 20 ዓመት በረከቱ ሰሩ። የ20 ዓመቱን በረከት በምግብ የ20 ዓመቱን በረከት በመጠጥ ባዶውን ቀረ። ተመለሰ ወደ ገዳሙ። ልባውን እንግዲህ ተገኘ። ክርስቶስ መጣ። ምን ታስባለህ? እንደ ስራህ ልስጥህ እንደ ቸርነቴ አለው። እሱ ምን አለ? እንደ ቸርነትህ አለው። ስለዚህ እንኳን ይሄ ያማረ አልጋ ላይ እየተኛን እንዳሻን እየበላን እየጠጣ ኦርቶዶክስ እንኳን ቢያንስ ሮብና ዓርብ እየጾመ 7 አጽዋም ይጾማል። ሌላው በሌላ እምነት ያለው እንደው ዝም ብሎ ባስረሽ ብቻው እንደው ጸድቅ ያለው ድኛለሁ ማለት በእውነት ከእግዚአብሔር የሚያጣላ ትልቅ ኃጢአት ስለሆነ ሰዎች ራሳቸውን መርምሩ፣ ሰዎች ራሳቸውን ወቁ፣ በጽድቅ መንገድ ላይ ተጓዙ። እና እኛ ቤተክርስቲያናችን ሁሉ ጊዜ በቸርነትህ እያልን እንማጸናለን። በቀኝህ እንዳለው ሽፍታ በመንግስት አስበኝ እንዳለ እኛንም በቸርነት አስበን ብለን በይቅርታው ነውና ድነናል። አዎ ከአዳምና ከሔዋን በደል በዘር ከሚመጣው ኃጢአት ድነናል፣ አድኖናል። ስሙ የተመሰገነ ይሁን። ድነናል። አሁን በምንሰራው ስራ ግን ስለምንጠየቅ ለሱም ንስሐ የተባለ ወንዝ አዘጋጅቶልናል። በሱ እየታጠብን ዳዊት ሕጽበኒ ወአንጽሐኒ እምኃጢአቴ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዕ ሐድስ ውስተ ከርሴ ኢትግድፈኒም ቅድመ ገጽከ ከፊትህ አትጣለኝ
አትጣለኝ፣ አንሳኝ፣ አቁመኝ፣ አበርታኝ እያለ እጠበኝ ነጭ ሆናለሁ። በዚህ ሰዓት በኃጢአት በበደል ያላችሁ ሰዎች፣ በርኩሰት ያላችሁ ሰዎች፣ በድያለሁ የምትሉ ቆሽሻለሁ የምትሉ አንድ ነገር ልንገራችሁ፣ ቸር ነው እግዚአብሔር። ብዙ ጊዜ የምለው ምሳሌ አለ። ከእጃችሁ ላይ አንድ ወርቃችሁ ቢወድቅ ወይ 100 ብር ከኪሳችሁ ጭቃ ቢነካው ጥላችሁት አትሄዱም። አንስታችሁ ጥርግ አድርጋችሁ እንደምትከቱት እኛም ገንዘቡን ለመድኃኔዓለም እጥብ አድርጎ አንስቶ ዳዊት እንዳለ ሕዝበኒው አንጻህኒው ኃጢአቴ እጠበኝ አንጻኝ እንዳለ እጥብ አድርጎ ወደ መንግስቱ ያገባናልና በንስሐ ሕይወት አቡነ ዘበሰማያት እየደገማችሁ 41 እየሰገዳችሁ ይቅር በለኝ ካላችሁት መሐሪ አምላክ ነው። ባላችሁበት ይቅር ይበላችሁ፣ ይቅር ይበለን ሁላችንንም እና ከአዳም በደል ከሔዋን ርኩሰት ጸድተን ነስተን ተቀድሰን ድነናል በክርስቶስ ደም። ከአሁን በኋላ ምን ጠየቀው በየዕለቱ በመንሰራው ነውና እሱን ደግሞ በመረት ይጎብኘን እንጂ በሌላው እምነት ያሉ ሰዎች እንደሚመጻደቁት የዲያብሎስ አነጋገር ክፋት ነው። አሚን። መምህራችን ቃልዮት ያሰማልን። ጥያቄዎችን ጨርሻለሁ። አንድ የመጨረሻ ነው የሚቀረው። በጣም ብዙ ሰዎች ይጠይቃሉ፣ እንደው ለብዙዎች መልስ እንዲሆን በማለት ነው። መጽሐፍ ቅዱስ ወይም የጸሎት መጽሐፍ በስልካችን ማንበብ እንችላለን ወይ የሚል ይጠይቃሉ። በተለይ በስደት ዓለም ያሉ በአረብ ሀገራት ያሉ እንደዚህ ነፃነት የላቸውም መጽሐፍ ቅዱስ የመያዝ እንደዚህ አሰሪዎቻቸው እንዳያዋቸው በስልካቸው ይጠቀማሉና ይቻላል ወይ አይቻልም ወይ የሚል ጥያቄ ጠይቀዋል። ይሄንን መልስ እንዲሰጡንና በመጨረሻ በዛውም አጥር ያለም መልእክት የሚያስተላልፉትም ካለ በዛው እንዲያስተላልፉት በእኔ በኩል ጨርሻለሁ ጥያቄዎችን መመራችን። እግዚአብሔር ይስጥልኝ ብንያም፣ ተመልካቾቻችሁንም ሁሉንም እግዚአብሔር ይባርካቸው። በስልክ መጸለይ አይቻልም። በስልክ መጸለይ አይቻልም። ማንበብ ይቻላል። ማንበብ ይቻላል። አጠቃቀሙ ምንድነው የሚለውን ነው ማወቅ የሚቻለው ለቴክኖሎጂ። በስልክ መጸለይ የማይቻልበት ምክንያት ምንድነው ስንል የጸሎት መጽሐፍ ምእመናን የምትከታተሉ ሁላችሁ እግዚአብሔር ይባርካችሁ፣ የድምጽ የሚሰማችሁ የጸሎት መጽሐፍ ስንጀምር ገና ሰመን ነው የምንጀምረው። መጽሐፍ ቅዱስ ለማንበብ ብንፈልግ ሲጀመር መጽሐፍ ቅዱስ ስመነው ነው የምንጀምረው። መጽሐፍ ቅዱስ ሲከፈት ጸሎት መጽሐፍ ገልጠን ካነበብን ከጸለይን በኋላ እንደገና ስንጨርስ ስመነው ነው የምናስቀምጠው። ይሄ የኦርቶዶክስ እምነት ነው። ቅዱስ ነው መጽሐፉ፣ ይለያል። ስለዚህ ለጸሎት የምትጠቀሟቸው መጽሐፍ ትንሽ መጽሐፎች ኪሳችሁ አድርጋችሁ ልጸልዩ። ለማንበብ ግን መጽሐፍ ቅዱስ ለማንበብ አንዳንድ ዕውቀታችሁን ለመገብየት ስልክ ላይ ማንበብ መጠቀም ይቻላል። በተለይ ቤተክርስቲያን ውስጥ ይዞ ሄዶ ውዳሴ ማርያም ስልኬ ላይ ስላለ ስልኬ ላይ አውጥቼ ልጸልይ፣ መልከ ኢየሱስ መልከ ማርያም አለ ልጸልይ አይቻልም። ክልክል ነው፣ በፍጹም አይሆንም። ለማንበብ መልከ ኢየሱስ ለማጥናት ምንድነው የሚለው መልከ ማርያም ለማጥናት ወይ ደግሞ ውዳሴ ማርያም ለማጥናት የፈለገ ሰው ግን ሊማርበት ይችላል። እየቀረጸ ሊሰማበት ይችላል። በዩቲዩብ እንዲህ ሊማርበት ይችላል። በፌስቡክ እንዲህ ሊማርበት ይችላል እንጂ በእውነቱ በጸሎት አይሰራም። አለዛ እኮ ነገ ቄሱም ተነስቶ እኮ ትንሽ ሰልጠናልኩ ሲል ላፕታፕን ይዤ ልግባ ይላል እኮ መቅደስ እኮ ሊመጣ ይችላል እኮ። ክፉ ትውልድ እኮ ስልክ ይዞ መቅደስ ውስጥ ገብቶ ስልክ የሚያወሩ ሰዎች አጋጥመውኛል። እኔ ኢትዮጵያ ውስጥ በጣም ነው የሚያስደነግጠው። ቅዳሴ እየተቀደሰ ጸሎት እየተደረገ ስልክ አውጥተ እንዴት ከሌላ ሰው ጋር ታወራለህ? ከሰማያዊ ንጉስ ጋር ያወራ እንዴት ከሌላ ሰው ጋር ልታወሪት ይችላል? ጸሎት እኮ ሙሉ በሙሉ እኮ በሰቂለ ህሊና በሰፊሃ እድ በቀዊመ እግር እኮ የሚጸና እኮ ነው። እጅን ዘርግቶ ሐሳብን አንቃዶ ወስዶ እግርንም በቀዊም አድርጎ የደከመው ካለ ቅዳሴ ላይ ቁጭ ይላል። ያውም የደከመው ካለ እንጂ ስልክን ይዞ መግባት። በተለይ አሜሪካ ውስጥ ያላችሁ ለህፃናት የጌም መጫወቻዎች ይዛችሁ ቤተ መቅደስ እንዲገቡ የምታደርጉ በፍጹም ይሄን ተውት። እጣኑ ይሽተታቸው፣ ከደከማቸው እግራችሁ ስር ይተኙ፣ በጸበሉ አሻሿቸው፣ በእመቱ አሻሿቸው። ነገ መንፈስ ቅዱስ አድሮባችሁ የሚያርጉት ለዛ ነው። እናንተም ትልልቆቹ ምዕመናን ስትሄዱ ውድቅ ብላችሁ ጸልዩ፣ ወድቃችሁ አቡነ ዘበሰማያት ድገሙ። የሰይጣንን ቀንበር እንዲጥልላችሁ፣ የሚፈታተን ኃይል እንዲጥልላችሁ። ብዙ አይነት ፈተና በህይወታችን አለ አይደለም? በአይምሯችን ውስጥ ጥያቄ የለም፣ በልባችን ውስጥ ፍርሃት የለም፣ በውስጣችን የሚያስጨንቀን ነገር የለም። ይሄ ሁሉ ሊወገድ የሚችለው እኮ ቀጥታ ከንጉሱ ጋር መገናኘት ሲቻል፣ ከአምላክ ጋር መገናኘት ሲቻል። ለዚህም ደግሞ እናት አለቻችሁ፣ እመቤታችን፣ ጠባቂ መላእክቶች አሏችሁ። እኛ እኮ የታደልን በዚህ በረከት ውስጥ ስንኖር እግዚአብሔር ይሰማናል። በስልክ መጸለይ አይቻልም።
ማንበብ መማር ይቻላል። መቅደስ ውስጥ ይዞ ገብቶ ማውራትም አይቻልም። ለህፃናት ጌም መስጠትም አይቻልም። ይሄን አጋጣሚ ተጠቅሜ ይሄን መልእክት ነው ማስተላለፍ ፈልገው። በመጨረሻ ደግሞ ያለኝ ምንድነው ከአንተ ጀምሬ እግዚአብሔርን አመሰግናለሁ። ብዙ ጊዜ ለሚከታተሉት ምዕመናን የኛው አይደሉ ኦርቶዶክሳውያን እኮ ናችሁ እናንተ በርትታችሁ ጸንታችሁ ይሄን ማድረግ ቀላል ነገር አይደለም። የእውነትን መንገድ ይዛችሁ እንድትሄዱ ነው። የማይሆን ውስጥ እንዳትገቡ ልንጸልይላችሁ ይገባል። መስመሩን ይዛችሁ እንድትሄዱ ሃይማኖትን ይዛችሁ እንድትሄዱ የማይሆን ነገር አምጥታችሁ የሰው አይምሮም እንዳታበላሹ። የተበላሹ ሰዎች ካመጣችሁ የሰው አይምሮ እኮ ይበላሻል። ከሰው ከሚወጣው እኮ ከአፉ ነው። አሁን እኔ ከአፍ የወጣው ቃል የእግዚአብሔር ቃል ነው ወይስ የራሴ የመምህር ዘበነ ቃል ነው ወይስ ተራ ነገር ነው? ሰዎችን ሁሉ ከፍሬያቸው ታውቋቸዋላችሁ ስለሚል በዚህ መንፈስ ነው ልናያቸው የሚገባው። በቤተክርስቲያናችን ውስጥ ቅድም ከመጀመሪያው ጥያቄ አንስተን ላነሳ ነው የሚነሱ ሰዎች ይኖራሉ። ትላንት የተነሱ ሰዎች ነበሩ፣ ዛሬ የሚነሱ አሉ። ነገ ደገና የሚመጡ እኮ ሰዎች አሉ። ምትሃት እያደረጉ እኮ የሚመጡ ሰዎች አሉ እኮ። ገና ዓለም እኮ እየረከሰ ነው ያለው እኮ። አውሬው ሲመጣ እኮ ፀሐይን ከሰማይ በእጁ የያዛት ያስመስላል ነው የሚለው። በዛ ሰዓት በተአምር ሊጠፋ ነው ሰው። ስለዚህ በእምነታችሁ ጽኑ፣ ቅዳሴ ያስቀድሱ። በኢትዮጵያ ያላችሁ የማታ ጉባኤ ተማሩ። የማታ ጉባኤ ባዶ ሆኗል። ግን ኢትዮጵያ ተገናኝተናል፣ አይተሃል። የማታ ጉባኤ በጣም እየጠፋ ነው። ቤተክርስቲያናችን ደግሞ ለአገልጋዮች መከልከልን ይሄንን ቤተክርስቲያኗ ማቆም አለባት። እውነተኛ አገልጋዮች ፍቃድ ተሰጥቷቸው በዓለም እንዲሰብኩ መደረግ አለበት። የቤተክርስቲያኒቷን ሕግ ጠብቀን ዓለምን ማስተማር አለብን። በመናፍቃን በካዲያን እየተወሰደ ነው ያለው። በተለያየ መንገድ እየተወሰደ ነው ያለው። ንቁ፣ ተረዳዱ፣ ሃይማኖታችሁን ጠብቁ፣ ቤተክርስቲያናችሁን ጠብቁ፣ የገጠር ቤተክርስቲያናትን እርዱ፣ ተፋቀሩ፣ ተዋደዱ። ክርስቲያን ማለት በሁሉም ቦታ አንደኛ ነው። ስራ ስትገቡ ቀድማችሁ ነው። ስራ ስትወጡ ሰዓት አትሰርቁም። ተማሪ ከሆናችሁ በትምህርታችሁ ጎበዝ መሆን አለባችሁ። ሰራተኞች ከሆናችሁ በስራችሁ ጎበዝ መሆን አለ። ገበሬ የሆነ ሰው በግብርናው በክርስትናው ጎበዝ ነው መሆን ያለበት። እግዚአብሔር ይረዳዋል፣ ሁሉን ነገር ያደርግለታል፣ ሁሉን ይፈጽምለታል። ይፈጽምላችሁ። የሰማነውን በልቡናችን ያሳድር። እግዚአብሔር ይስጥልን። ቢኒያም ተመልካቾች በጠቅላላ እግዚአብሔር ይባርካችሁ፣ ከክፉ ነገር ሁሉ ይሰውራችሁ። በቀራንዮ መስቀል ላይ የተሰቀለ ደሙን ያፈሰሰው መድኃኒዓለም ከክፉ ነገር ሁሉ ይሰውራችሁ። የምትመኙትን አትጡ። እግዚአብሔር ከክፉ ነገር ሰውሮ የበረከቱ ሰዎች ኃጢአት ይቅር ይበለን። የማይሰራ ኃጢአት እግዚአብሔር ይፍታ። ባለንበት ሁሉ በረከቱን ያድለን። ቢኒያም እጅግ አድርጌ አመሰግናለሁ። እግዚአብሔር ይባርክ፣ ስራህን ያቃና፣ መልካም የሆነውን ሁሉ ለማስተላለፍ እመቤቴ ትርዳ። ተመልካቾች በጠቅላላ እግዚአብሔር ከሁላችሁ ጋር ይሁን። ይባርካችሁ እግዚአብሔር። አሜን። መምህራችን በእውነት እኔም በጣም አድርጌ አመሰግናለሁ። ለጥያቄዎች ሁሉ ከተገቢ በላይ አጥጋቢ መልስ አግኝቻለሁ። ይሄን ጥያቄ ጠይቁ ሁሉ አጥጋቢ መልስ እንዳገኙ ተስፋ አደርጋለሁ። በመምህራችን ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን። በእውነት ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እኛም በተማርነው ትምህርት 30፣ 60፣ 100 የሚያማረ ፍሬ እንድናፈራ አምላካችን መልካም ፍቃድ ይሁንልን።